ናቸው ወይ እባካችሁ ስለ ፋኖ ምንነት ለሌሎች ለማስረዳት ጊዜያችሁን አታባክኑ። ስለ ፋኖ ምንም ማስረዳት አይፈልግም። እኛ እናውቃለን። ፋኖ ማለት በዘር ልክ እንደ ሩዋንዳ የኛን ዘር ይሄን ከሞተ ይሄን ያህል እንገላለን እንድናደርጋለን ብሎ የነከለ መሬት የኛ ነው በመጽሐፍ ቅዱስ አዳማም ወለጋም የኛ ነው የሚል አንተ አዳማና ወለጋ ደብረዘይትና ናዝሬት ነው ብለህ ማታምን ከሆነ በመጽሐፉ ካህዲ የምትባል በዚህ መልክ መሬት መውሰድ የሚፈልግ ታቦት ከሰማይ ዘነበ እዚህ ከዘነበ የኛ ነው መሬቱ የሚል ለዚህ ውጤት ነው ፋኖ ማለት በማስረጃ ነው ዛሬ የሚያቀርበው። ወለጋ ሰው ክልል ሄዶ ይላል ባሪን ተጠይቀው ወለጋ ሰው ክልል አይደለም ይሄር ነው። ኦሮሞ ከመምጣቱ በፊት ወለጋ እኛ ነበርን፣ ደብረዘይት ነበርን። እኛ ደብረዘይት ተብሎ እኛ የምናውቀው በመጽሐፍ ቅዱስ ነው። ናዝሬት ተብሎ የምናውቀው እኛ በመጽሐፍ ቅዱስ ነው። ዛሬ ነው ሞጆ አዳማ ምናምን እያሉ ስሙን የቀየሩት። እሺ ትልልቅ ፋኖ የተባሉ ሰዎች ስለ ሃይማኖትና ስለ እስልምና ሃይማኖት ስለ ሌላ ዘር ምን እንዳሉ አነግራቸዋለሁ። እሺ መጀመሪያ ግን ወደ አማራ ክልል ሙስሊሞች ይመለሳሉ። አዳምጡት ምን እንደሚሉት። የኛናት ዛሬ እኛ ኢትዮጵያውያን አንድ ነን፣ አንለያይም። በአንድ ቋንቋ በአንድ እምነት አንድ ላይ ሆነን በኢትዮጵያዊነት ኮርተን ሀገራችንን ከጠላት እጅ እናድናታለን። እሺ አንድ ሃይማኖት አንድ ቋንቋ ሲሉ እንዲህ ብሎ ነው የሚቆመው። አዎ ይሄ ነው እንግዲህ ክብር ለሱ። እንመለስ ወደ ሌላ ነገር። ሃይማኖታችን ታቦታችን በሰላም ገባ። የነከለ ሩፋኤል ሲሰራ እኛ 2 በሬ ሰተናል። እነሱ ግን መስጊድ ሲሰራ የትም ሲሰጥ አላየንም። እሺ ይሄ ነው እንዴ እናንተን የሚያስከብረው? ከአላህ በላይ ታውቃላችሁ? አላህ እኮ ያለው ለን ተርዳ ዐንከ አልየሁድ ወለነሳራ ሐታ ተተቢዐ ሚለተሁም። መሐመድ አሊ የነበርክ ተጠምቀ ራስ መኮንን ራስ ሚካኤል ከሆንክ አዎ ይወዱሃል፣ ስልጣንም ሊሰጡ ይችላል። ምክንያቱም እነሱ ሆንክ አንተ። ካልሆነ ግን እመነኝ ፋኖ ነኝ በልክ አልክ እከሌ ነኝ አልክ ማንም አይቀበልም። ምክንያቱም አልታወቀማ። አሁን ፋኖ የተባሉት ሰዎች ምን እንዳሉ ከመስማት በፊት የአማራ ክልል ሙስሊሞች ስለ ፋኖ ምን እንደሚሉ አዳምጡ። የለበትም አይወጣም። አንድና አንድ ነው በቃ። የአርቡዝ ይሞታል ይደማል። ፋኖ የአርቡዝ ይወደዋል። የአርቡ ልጅ ነው ፋኖ ማለት በቃ። ፋኖ ከሄደ አርቡ አንቀመጥም፣ አብረን እንከተላለን። ፋኖ ያረፈበት። እሺ እንግዲህ ሀርቡ የአማራ ሀገር ነው፣ የፋኖ ሀገር ነው። ፋኖ ከሀርቡ ከሄደ እኛ ውልቅ ብለን እንሄዳለን። ሙስሊም ጺሙን እዚህ ያደርሱ ማለት ነው። ባለፈ ባህር ዳር ላይ የባህር ዳር እስልምና ጽፈት ቤት ደመራ ባህል ሲያከብሩ የነበሩ ሰዎች አጥሬን አፈረሱ ሲል 2 ሰዎችን አስታውሳለሁ በደንብ። ካውሰር የተባለ አቡ ካውሰር ነው ማነው ሙሃጅሩ የተባለ ሰውና ተምር የተባለችው በራሱ ነው የወደቀው። በጽሁፍ ያስቀመጠው ጽፈት ቤቱ በጽሁፍ ያስቀመጠውን በራሱ ነው የወደቀው። በዛም ጊዜ ደሴ ላይ መስጊድ ላይ ተኩስ ሲከፈት አንድ ሰው ሰክሮ እንትን ያለ ነው አታንጫጩን በቃ። በየትኛም ሁኔታ ነገ ሞቱ ገና የሆነ ሰው ሰክሮ ነው ሙስሊሞችን የገደለ ወይም የሆነ እንትን ነው የሚሉበት ምንም የማይሉበት ምንም ምክንያት የለም። ይሄን ያህል ስለ አማራ ክልል ሙስሊም ባለፈ አንዱም ምን ሲል ነበር ከነ አህመድ ዲንጀባል ከነ ራያ አባ መጫ ከነ የኦሮሞ ሙስሊሞች ትልልቅ ሙስሊሞች ማለት ነው ጠርቶ ሙርተዱ አብይ አህመድ ይሻለናል ለኛ የኦሮሞ ህዝብ እየተገደለ ነው እየተጫወተ። የአማራ ልጆች ሆናችሁ ወይ እባካችሁ ስለ ፋኖ ምንነት ለሌሎች ለማስረዳት ጊዜያችሁን አታባክኑ። መልሰው ስትደራጅ እንደዚህ ቢንጫጫ አይግረም ያኺ አይግረም። ስንት ሐሳብ አለብን፣ የቤት ስራ አለብን። እዛ ላይ ደግሞ ኢሞሽናል የሆናችሁ ብዙ ነገር እየቀበጠራችሁ ስለ ፋኖ ሚስጥር የምታወሩ ሰዎች ስነ ስርዓት አድርጉ። መረጃ ነው የሚፈልጉት፣ ማስረጃ ነው የሚፈልጉት። መሬት ላይ ስራ እየተሰራ ነው። ምን ማድረግ እንዳለብን በመክክር መስራት አለብን። ሚዲያ ላይ ያለን ሰዎች የሚዲያ ድጋፍ በመስጠት ፋይናንሻል ገዛ ማድረግ እንቀጥላለን። ፋኖነት ይለምለም። ከዛ በተረፈ ጊዜያችሁን አታባክኑ። ምስጢር ደብቀ ሞታል። ስለ ፋኖ አቋም በግልጽ ባለስልጣናቸው የሚናገሩት ነው። ይሄንን ተውት፣ የተራ ዩቲዩበር ነው። አሁን ወደ ትልልቆቹ የፋኖ አመራሮችና የአማራ ክልል ሙስሊሞች ምን እንደሚሉት በማስረጃ ዛሬ አቀርብላችኋለሁ። ይሄንን ይለፉና
ፋኖ የተባለ አሸባሪ ቡድን ምን እንደሚል ከአመራሮቻችሁ ስሙን። የታገልኩ ለዚህ አይደለም፣ የደከምኩ ለዚህ አይደለም፣ ወደ አባት ለመመለስ ነው እንጂ እኔ እስላምና ክርስቲያን ባንድ አይኖሩም አይደለም፣ ባንድ ነው የሚኖሩ እና እንዲህ ብለው ነው የሚኖሩ በኢትዮጵያ። ስልጣን ግን መቼም በስልጣን በአልጋ ላይ ግን አይታወቅም። ያልታወቀ እንዴት በእኛ ጊዜ መጣ የሚል እዚህ 3 አመት ወዲህ እንደተሰማኝ ነው ያለው። አልታወቅም። በቃ ያልታወቀ ነገር በግድ ነው እንዴ? እሺ ሌላ አንተ ምን ነበር የምትሰራው? አንተ ፋኖ ደብው እንዲያዙ 9 አመት ፈረዱበት። እዚህ ግን የነሱን ፖሊስ ሁለት የመንገደኛ አሰርኩባቸው። ፈቱት። 9 አመት የፈረደው ሳይወድ ፈታው። ለውጡ ይመጣል፣ እየመጣ ነው። አዎ እሰረው። ያንተ ሰው ካሰሩ አንተም ባለህበት መንግስት ስለሆንክ እሰርና ይፈታሉ። ሌላ እሺ፣ ሌላ ነገር ፋኖ ምንድነው የምሰራው የምለው ከፋኖ አሰልጣኞች የምንሰማው መልእክት አለ። አሁን ቅድም ጓዴ እንዳለው አንድ ጉምዝ አንድ አማራ ሲገል 10 አማራ 10 ጉምዝ እንደምንገል ቃል ገብተናል። በዚህም እኛ አሰልጣኞች ባለን ዕውቀታችን የማደራጀትና የማሰልጠን ቃል ገብተን ወደዚህ ገብተናል። ቃላችንም ተወጠናል። እሺ ይሄንን የምታደርጉት ከማን ጋር ሆናችሁ ነው? ከመንግስት ጎን በመሆን ከፖሊስም ሆነ ከሚሊሻ ጎን በመቆም እየተጋገዘን። እሺ አንተ ስህተተኛ ነህ። ሲጀመር አማራ የተባለ ህብረተሰብ በ10 ጉሙዝ አይቀየርም። መቀየር ያለበት ከዛ በላይ ነው ቁጥሩ። ከላሊበላ ፋኖ ስማባክ አንድ ጉሙዝ አንድ አማራ ከገደለ 100 ጉሙዝ እንገላለን። ኦሮሞ አንድ ኦሮሞ አንድ አማራ ከገደለ 100 ኦሮሞ እንገላለን። እኛ ሞትን ሳይሆን የታሪክ ተወቃሽነት ነው የምንፈራው። የትናንትናው ታሪካችን የትናንትናው ማንነታችን። እንግዲህ ለዚህ ነው ፋኖ ከሄደ እኛ እንሄዳለን። ውልቅ በሏ የአማራ ልጆች